ጸጉራችሁ እየሳሳ እየተበጣጠሰ እየተነቃቀለ ካስቸገራችሁ በደንብ አዳምጡኝ። ስለ ዋይልድ ግሮዝ ሄር ኦይል እውነቶችን እያፍረጠረጥኩ የማሳያችሁ ይሆናል። የምር ያሳድጋል ወይስ ዝም ብሎ የገንዘብ ብክነት ብቻ ነው? በዚህ ቪዲዮ በ2 ወር ውስጥ ብቻ ዋይልድ ግሮዝ ሄር ኦይልን ብትጠቀሚ ምን ሊፈጠር እንደሚችል፣ በትክክልስ እንዴት መጠቀም እንደምትችሉ፣ ምን አይነት ስህተት ስትሰሩ ነው ደግሞ ጸጉራችሁ የበለጠ ሊነቃቀል የሚችለው የሚለውን እያብራራው፣ እንዲሁም ደግሞ ፌክና ኦሪጂናል የሆኑ ፕሮዳክቶች በጣም ይበዛሉ በዋይልድ ግሮዝ ሄር ኦይል ማለት ነውና ሁለቱን እንዴት መለየት እንደምትችሉ እያብራራው የማሳያችሁ ይሆናል። ከዚህ በተጨማሪ ደግሞ ዋይልድ ግሮዝ ሄር ኦይልን ከካስተር ኦይል ጋር ከሮዝመሪ ኦይል ጋር እንዲሁም ደግሞ ከሚኖክሲዲል ጋር እያወዳደርኩኝ የትኛውን ብትገዙት የተሻለ እንደሚሆን የመጠቆማችሁ ይሆናል። ስለዚህ እስከ መጨረሻው ይህን ቪዲዮ ከተከታተላችሁ እነዚህ ሁሉ መረጃዎችን የምታገኙ ይሆናል። በመሆኑም ይህንን ዋይልድ ግሮዝ ሄር ኦይልን ብገዛው እጠቀማለሁ ወይስ አልጠቀምም የሚለውን በደንብ አብራርታችሁ የምትለዩት ይሆናል። ስለዚህ እስከ መጨረሻው ማየታችሁን እንዳትረሱ። ሳሚ ይባላል። በዚህ ቻናል ለጸጉራችሁ የሚጠቅሙ የተለያዩ ቲፖችን ሼር የማደርጋችሁ ይሆናል። ጸጉራችሁ እየሳሳ ካስቸገራችሁ፣ እየተበጣጠሰ ካስቸገራችሁ፣ እየተነቃቀለ ካስቸገራችሁ ይሄ ቪዲዮ ለእናንተ ነው። ይሄ ፔጅም ለእናንተ ነው። ስለዚህ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ ይሄ ቪዲዮ እንዲጀምሩ በአክብሮት እጋብዛችኋለሁ። አጠቃላይ ስለ ፕሮዳክቱ ከመናገሬ በፊት አንዳንድ ሁኔታዎችን ልንገራችሁ። ይህን የዋይልድ ግሮዝ ሄር ኦይልም በስህተት ከተጠቀማችሁት ወይም ደግሞ አጠቃቀሙን በትክክል ካላወቃችሁት ጸጉራችሁ የበለጠ መበጣጠሱን መሳሳቱን ይቀጥላል። እንደውም ደግሞ ይህንን የገዛችሁትን ብር ከሰራችሁ ማለት ነው፣ ውጤት ሳታዩ ቀራችሁ ማለት ነው። ነገር ግን በትክክል ከተጠቀማችሁ እስከ 1 ወር ድረስ መሰባበሩን፣ መነቃቀሉን፣ መሳሳቱን ጸጉራችሁ ይቀንሳል። ከዛ ደግሞ እስከ 2 ወር ባለው ደግሞ የሚታይ እድገት ያሳያል። ይሄ የሚሆነው ታዲያ ምንድነው? በትክክል አጠቃቀሙን ካወቃችሁት፣ መቼ መጠቀም እንዳለባችሁ ካወቃችሁት፣ ሪዛልቱን ኢቭን በትክክል መቼ እንደምታዩ ካወቃችሁት፣ ከዛ በተጨማሪ ደግሞ ፌኩንና ኦሪጂናሉን በትክክል ለመለየት አቅም ካላችሁ ማለት ነው። ስለዚህ መግቢያ ላይ እንዳልኩት አስቀድሜ እንደተናገርኩት ምንድነው ፌክና ኦሪጂናል ፕሮዳክቱን እንዴት መለየት እንደምትችሉና የዚህ ሁሉ ጥያቄዎችሽን መልስ የማሳይ ስለሚሆን እስከ መጨረሻው ማየታችሁን እንዳትረሱ። በድጋሚም ደግሞ ቃል የሚገባላችሁ ነገር ምንድነው ይሄንን ፕሮዳክት መግዛት አለብኝ ወይስ የለብኝም ብላችሁ እንድትወስኑት ያደርጋል። ምክንያቱም ከካስተር ኦይል ጋር እያነጻጸርኩኝ ያሳያችኋለሁ፣ ከሮዝመሪ ኦይል ጋር እንዲሁም ደግሞ ከሚኖክሲዲል ጋር እያነጻጸርኩኝ ብትገዙት አሪፍ ነው ወይም አይደለም የሚለውን አሳያችኋለሁ። ይህን ሁሉ ከማሳየት በፊት ግን ምንድነው ዋይልድ ግሮዝ ሄር ኦይል ምንድነው የሚለውን በመጀመሪያ አንድ ባንድ ለማሳየት ልሞክር። ይሄ በብዙ ሶሻል ሚዲያዎች የምታዩት ወይም ደግሞ በስቶሮች ላይ በስፋት የተዋወቀ የምታዩት ዋይልድ ግሮዝ ሄር ኦይል በውስጡ እንደ ኦሊቭ ኦይል፣ ጆጆባ ኦይል፣ ኮኮናት፣ ፔፐርመንት ያለ ውህዶች አንድ ላይ የተዘጋጁበት ፕሮዳክት ወይም ደግሞ ቅባት ነው ማለት ነው። ታዲያ ይሄ ፕሮዳክት የተዘጋጀው ለምንድን ነው? ስካልፕን ወይም ደግሞ የራስ ቅልን ሞይስቸር ያደርጋል፣ ይንከባከባል፣ ይጠብቃል፣ እርጥበት ይሰጣል ተብሎ ነው። ከዛ በተጨማሪ ምንድነው ብሬኬጅን ወይም ደግሞ የፀጉር መሰባበርን መነቃቀልን ለመቀነስ ከዛም ብሶ የበለጠ ፀጉርን ለማሳደግ ይጠቅማል ተብሎ ነው እየተመረተ። እንዲሁም ደግሞ ይህንን ማስታወቂያ አይቶ ነው በጣም ብዙ ሰዎች የሚጠቀሙት ማለት ነው። ታዲያ ማስተዋል ያለብሽ ነገር ምንድነው? ምንም ነገር አድቫንቴጅ እና ዲስአድቫንቴጅ በውስጡ አካቶ ይዛል አይደለም። ምንም አይደለም የፀጉር ፕሮዳክት ማንኛውም በህይወት አጋጣሚ ራሱ ምንም ሙሉ ጥሩ የሆነ ነገር የለም ወይም ደግሞ ሙሉ መጥፎ የሆነ ነገር የለም። ስለሆነም ዋይልድ ግሮዝ ሄር ኦይልን ከመግዛትሽ በፊት ልክ እንደዚህ የተዋወቀ አዋክቶሽ ገንዘብሽን ከማባከንሽ በፊት የትኛው ነው ትክክል የሚለው ማወቅ አለባችሁ ማለት ነው። ስለዚህ ዋይልድ ግሮዝ ሄር ኦይል አድቫንቴጁ ምንድነው? እንዲሁም ደግሞ ዋይልድ ግሮዝ ሄር ኦይል መጥፎ ጎኖቹ ወይም ደግሞ ጉዶቹ ማይመከሩበት ምክንያትስ ምንድነው የሚለውን ደግሞ እያንዳንዱን አሁን የማሳያችሁ ይሆናል። የዋይልድ ግሮዝ ሄር ኦይልን አድቫንቴጁ ወይም ደግሞ ጥቅሞቹን ለመዘርዘር ያክል የመጀመሪያው ሞይስቸር ሎክ ነው። ማለትም ምንድነው? ፀጉርሽ ደረቅ ከሆነ ፀጉራችሁ ደረቅ ከሆነ በጣም ያስቸግር ከርዳዳ ከሆነ እርጥበት ለመስጠት እና የደረቀውን ነገር ለማስቀረት ይጠቅማል። ሁለተኛው ደግሞ ምንድነው? ሻይን ያደርጋል። ፀጉራችሁ እንዲያንጸባርቅ አመዳም ከለር ካለው አመዳም የሚመስል ባህሪም ካሳየ እሱ ነገር እንዲቀርና ሻይን የሚያደርግ የሚያንጸባርቅ ውብ እንዲሆን ያደርጋል። ከዛ በተጨማሪ ደግሞ ፀጉራችሁን በምታበጠሩት ሰዓት ያዝ እያደረገ እንዳያስቸግራችሁ ወይም በቀላል እንዲበጠርላችሁ የበለጠ እርጥበትን በመስጠት ያግዛችኋል ማለት ነው። ሶስተኛው ነገር ደግሞ ምንድነው? መጀመሪያም ላይ እንዳልኩት ስካልፕን ምቾት ይሰጣል ወይም የራስ ቅልን ምቾት እንዲኖረው እርጥበት እንዲኖረው ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ ቁመትን የፀጉርን ቁመት ይጨምራል፣ ፀጉር ያሳድጋልም ተብሎ በስፋት ይነገራል። በመቀጠልም ደግሞ በጀት ፍሬንድሊ ነው። ያ ማለት በተመጣጣኝ ዋጋ በስቶሮችም ወይም በኢኮሜርስ ዌብሳይቶችም
ኢቨን ኢትዮጵያ ውስጥ አዲስ አበባ ላይም በተመጣጣኝ ዋጋ ይሄ ፕሮዳክት ሲሸጥ ይታያል፣ ኦሪጂናሉ ማለት ነው። ግን ይሄ ሁሉ ጥቅም አለው ተብሎም ብዙ ሰዎች ከገዙት በኋላ ለውጥ አያዩ። ለምንድን ነው ለውጥ ማያዩት? ወይም ደግሞ ውሸት ነው እንዲህ ያስብላል። ምክንያቶቹን እያንዳንዱ ልንገራችሁ። የመጀመሪያው ዲስአድቫንቴጅ ምንድነው? ይሄን ዋይልድ ግሮዝ ሄር ኦይልን ብዙ ሰዎች የማይወዱት ምክንያት ምንድነው? ሽታው ነው። ሽታው ጠንከር ያለ ሽታ ነው። አንዳንዶቹ ይወዱታል በርግጥ፣ ግን አንዳንዶቹ ደግሞ አልወደድነውም፣ ለዛም መጠቀም አቁመናል ብለው በስፋት ሲነገሩ ይስተዋላል። በዛ ላይ ደግሞ ሁለተኛው በተደጋጋሚ በተጠቀማችሁት ቁጥር ፀጉራችሁ በቅባት የመጨማለቅ በቃ ቅባታማ በጣም ያደርገውና እሱም ለይታምም እንዲሁም ደግሞ ለፀጉርም እድገት አሉታዊ የሆነ ተጽዕኖ ያደርገዋል በተደጋጋሚ በተጠቀማችሁት ቁጥር ማለት ነው። ሌላኛው ነገር ደግሞ ምንድነው? በሜዲካል ኬዝ ምክንያት ወይም ደግሞ በሕክምና ምክንያት ፀጉር ሊነቃቀል ሊበጣጠስ ይችላል አይደለ? ተያይዞ በሚመጣ ችግር ያንን ፊክስ የማድረግ አቅም የለውም። ሌላ ደግሞ ስካልፓችሁ ሴንሲቲቭ ከሆነ በጣም ለመቁሰልም ለመጎዳትም በጣም ትንሽ ነገር የሚበቃው ከሆነ ምናልባት ይሄ ፕሮዳክት የራስ ቅላችሁን የበለጠ እንዲቆጣ ሊያደርግባችሁ ይችላል። እነዚህ ሁሉ ምንድናቸው? እንደ መጥፎ ጎን የሚነሱ የዋይልድ ግሮዝ ሄር ኦይል ነው። ከዚህ በፊት ጥሩነቱን ነገራችኋለሁ። አሁን መጥፎነቱ ሰው ኮምፔር ለማድረግም ይመቻል። በእርግጥ መጥፎ ነገር አለ ስለተባለ ብቻ መተውም የለበትም አለ ጥሩ ጎኖቹም እንዳሉት ስለነገርኳችሁ። ታዲያ ጥሩነት ጎኖቹን ብቻ ይዞ እንዴት ነው ለውጥ ማምጣት የሚቻለው ለማለት በትክክል መጠቀማችሁን ሹር መሆን አለባችሁ ማለት ነው። ታዲያ እንዴት ነው መጠቀም ያለባችሁ? አረብ ሀገር ከሆነ ያላችሁት መቼ ብትጠቀሙት ወይም ደግሞ እንዴት ብትጠቀሙት ለውጥ ያሳያችኋል። አሜሪካ፣ አውሮፓ ከሆናችሁ እንዲሁም ደግሞ አፍሪካ፣ ኢትዮጵያ ከሆናችሁ እንዴት ለውጥ ልታመጡ ትችላላችሁ የሚለው ማገናዘብ አለባችሁ። ምክንያቱም የክላይሜት ቼንጅ ራሱ በራሱ የፕሮዳክቱን በትክክል ለውጥ እንዲያሳይና እንዳያሳይ የማድረግ አቅሙ ትልቅ ነው። በክላይሜንቱ ይወሰናል ማለት ነው። አሁን እንዴት በትክክል መጠቀም እንዳለባችሁ በእነዚህ ሀገራት እያብራራው ለማሳየት ልሞክር። ስለዚህ አረብ ሀገር እየኖራችሁ ከሆነ መጠቀም ያለባችሁ እንዴት ነው? ከተለመደው ትንሽ በዛ ማድረግም ትችላላችሁ። ምክንያቱም አየሩ ሙቀታማ አየር ስለሆነ ያለው እርጥበትን የመሳብ አቅም አለው። ስለዚህ እሱን ኮምፐንሴት ለማድረግ ለማቻቻል በዛ አርጋችሁ ብትቀቡ ታሪፍ ነው። ከዛ ደግሞ ፎከስ ማድረግ ያለባችሁ ስትቀቡ ፀጉራችሁ ዛሎቹ ላይና ውስጥ ስካልፓችሁ ጋር ነው ማለት ነው መሆን ያለበት። የራስ ቅላችሁን በደንብ እንዲያገኘው መሆን አለበት። ልክ እንደ ኢትዮጵያ ያሉ የአየር ንብረቶች አካባቢ የምትኖሩ ሰዎች ደግሞ ምን ማድረግ አለባችሁ? ኖርማል የሆነ ማለት ሬሾ ኖርማል የሆነ በጣም ያልበዛ በጣም ያላነሰ ኖርማል አድርጋችሁ መቀባት ትችላላችሁ። ግን አንዳንድ ሀገራት ደግሞ በጣም ቀዝቃዛ የሆኑበት ሀገራት አሉ አይደለ? ወቅቱ ያኔ ደግሞ ልክ በዊንተር ጊዜ ማለት ነው እንደ ካናዳ፣ አሜሪካ በጣም ቀዝቃዛ በሚሆንበት እንደ ፊንላንድ ባሉ ሀገራት ደግሞ ተቀብታችሁት ብትተኙ ከዛ ተሸፍኑትና ፀጉራችሁን ብትተኙ የተሻለ ነው። ምክንያቱም በውስጡ ኮኮናት አለው ብያቸዋለሁ፣ ዋይልድ ግሮዝ ሄር ኦይል። ስለዚህ ኮኮናት ደግሞ በተፈጥሮ ረጋ ብሎ ነው አብዞርብ የሚያደርገው ፀጉርን የሚመጣው ማለት ነው። ለዛ ሙሉ ለሙሉ እንዲዳረስ ከተቀባችሁት በኋላ ተሸፍናችሁ ብትተኙ የተሻለ ነው ማለት ነው። ታዲያ ይህ ሁሉ እንዴት መጠቀም እንዳለባችሁ ከተገነዘባችሁና የነገርኳችሁን በትክክል ከተጠቀማችሁ መቼ ለውጥ ታያላችሁ የሚለው ሌላኛው ጥያቄ ነው ማለት ነው። መቼ ለውጥ እንደምታዩ ደግሞ ማወቃችሁ ለምን ይጠቅማል? የገዛችሁት ፕሮዳክት በትክክል ያሳየበትን ቀን ካወቃችሁ በኋላ በዛ ቀን ካላሳየ አይ ይሄ ፕሮዳክት ለኔ አይሆነኝም፣ ስለዚህ ላቁመውና ሌላ ጊዜም መግዛቴን አቆማለሁ ብላችሁ እንድትወስኑና ወደ ሌላኛው አቅጣጫ እንድትሄዱ ይረዳችኋል ማለት ነው። ስለዚህ ኤክስፔክት ማድረግ ያለባችሁ ቀኖች አሉ። ይሄን የዋይልድ ግሮዝ ሄር ኦይል በትክክል ከተጠቀማችሁ እኔ እንዳልኳችሁ በስነ ስርዓት ለፀጉራችሁ አፕላይ ካደረጋችሁ ለውጥ የምታዩበት ቀናቶች አሉ። ታዲያ መቼ ነው ለውጥ የምታዩት? ፀጉራችሁ በትክክል ይሄን ቅባት እየተቀበለው ነው፣ ይሄ ቅባት ደግሞ ለፀጉሬ ትክክለኛ ለውጥ እያሳየ ነው ብላችሁ የምታስቡት መቼ ነው? ቀኖችን አሁን ላሳያችሁ። መቼ ለውጥ ታያላችሁ ነው የሚለው በተለያየ ጊዜ የተለያዩ ለውጦችን ፀጉራችሁ ላይ የምታስተውሉ ይሆናል። ለምሳሌ መጠቀም ከጀመራችሁበት እስከ 2 ሳምንት ባለው ምን ልታዩ ትችላላችሁ? የራስ ቅላችሁ ሊረጋጋ ይችላል። የሚያሳክካችሁ ነገር ወይ ደግሞ የሚቆስልባችሁ ነገር፣ ምቾት የሚነሳችሁ ነገር ካለ እሱ ይቀንሳል። እንዲሁም ደግሞ መበጣጠሱ የመቀነስ እድሉ ከፍተኛ ነው። ከዛም በተጨማሪ ደግሞ ፀጉራችሁ የማንጸባረቅ ሻይን የማድረግ አጋጣሚ መጠቀም ከጀመራችሁበት እስከ 2 ሳምንት ድረስ ልታስተውሉ ትችላላችሁ። መጠቀም ከጀመራችሁበት እስከ 1 ወር ጊዜ ባለው ውስጥ ደግሞ ኮንሲስተንሲ ጠብቃችሁ እየተጠቀማችሁት ከሆነ ምን ልታዩ ትችላላችሁ? ስታበጠሩ
በደንብ የመበጠር ማለትም ፀጉራችሁ የማይነጫጭ ይሆንባችኋል። እንዲሁም ደግሞ ስሙዝሊ ነው የሚሆነው ስታበጥሩት ማለት ነው፣ አይዝባችሁም። ከዛ ደግሞ የፀጉራችሁ ዛላዎች ማለትም ጫፍጫፉም ሊሆን ይችላል። እንዲሁም ፀጉራችሁ የተሻለ እይታ እንድታዩበት ያደርጋል ማለት ነው። ከዛ ደግሞ ከመጠቀም ከጀመራችሁበት እስከ 3 ወር ባለው ጊዜ ደግሞ የሚታይ ለውጥ ፀጉራችሁ ጋር የምታስተውሉ ይሆናል። የሚታይ ለውጥ ስል ምን ማለት ነው? ፀጉራችሁ ኦልሬዲ እያደገ ከሆነ የበለጠ እድገቱን እንዲጨምር፣ መሰባበሩ፣ መበጣጠሱ፣ መሳሳቱ ደግሞ እየቀነሰ ይመጣል ማለት ነው። አሁንም ደግሞ ሳታቋርጡ ሳትሰለቹ መጠቀም ከጀመራችሁ እስከ 3 ወር ባለው ወይም ከ3 ወር በኋላ ምን አይነት ለውጦችን ታያላችሁ? ፀጉራችሁ ሲታይ ራሱ ጥቅጥቅ ማለት ወይም ምን ማለት ነው ብዝት ማለት የማማር እድሉ ትልቅ ይሆናል ማለት ነው። እዚህ ጋር ልጠይቁኝ የምችሉት አንድ ወሳኝ ጥያቄ ይኖራል ማለት ነው። ለምሳሌ መጠቀም ጀምረናል፣ ነገር ግን ለውጥ እያየን አይደለም ካላችሁ ለውጥ እያያችሁበት ያልሆነበት ምክንያት ከዚህ በፊት ዘርዝሬዋለሁ። በምን ዲፔንድ ሊሆን ይችላል? እኔ የነገርኳችሁን ቅደም ተከተል ተጠቅማችሁ ነው ወይ እየተጠቀማችሁት ያለው? የፕሮዳክቱ የምትጠቀሙት የፕሮዳክት መጠኑስ ምን ያክል ነው? አብዝታችሁታል ወይስ አሳንሳችሁታል? እሱ ዲፔንድ በምን ይሆናል ብያችኋለሁ። በምትኖሩበት አካባቢ አይደለ? አረብ ሀገር ስትኖሩ፣ አሜሪካ ስትኖሩ የተለያየ አማውንት መጠቀም እንዳለባችሁ አሳይቻችኋለሁ። መቼ ነው መታጠብ ያለባችሁ? እሱም ፋክተር ይሆናል ማለት ነው፣ ፈጣን እድገት እንዳታገኙ። ከዛ በተጨማሪ ዋነኛው ደግሞ አመጋገባችሁና ጭንቀትን መቀነስ ነው። እነዚህም በሙሉ ካላደረጋችሁ አሁንም ምንም አይነት ፕሮዳክት ብትጠቀሙ ፈጣን ለውጥ ላታዩ ትችላላችሁ። የተሻለ ለውጥም በፀጉራችሁ ላይ አይደለም በሙሉ ሰውነታችሁ ላይ አሪፍ ነገር አታዩም። ስለዚህ እነዚህ ነገሮችን ከግምት ውስጥ በማስገባት የነገርኳችሁን በሙሉ እንድትተገብሩት ነው በድጋሚ ጥሪ ማቀርበው። ታዲያ እዚህ ጋር አንድ ላይ ተያይዞ ሊነሳ የሚችለው ጥያቄ ምንድነው? ወንዶች መጠቀም ይችላሉ ወይ? ወንዶች ራሰ በራነት በተደጋጋሚ ያጋጥመናል። ታዲያ ብንጠቀመው ምን አይነት ለውጥ ልናመጣ እንችላለን? የሚሉ ጥያቄዎችን እንደምታነሱ መገመት አያዳግትም። ስለዚህ ወንዶች መጠቀም ትችላላችሁ፣ ራሰ በራስ ያጠፋል የሚለውን አሁን የምመልስላችሁ። ወንዶች ይሄንን የዋይልድ ግሮዝ ሄር ኦይል መጠቀም ትችላላችሁ፣ መብታችሁ ነው። ጥሩ ጥቅምም አካቶ ይዛል በውስጡ። ለምሳሌ ፀጉራችሁ አጫጭር የሆነ ወንዶች ማለትም ያላደገ በጣም ከሆነ ትንሽዬ አማውንት በሳምንት እስከ 3 ቀን ምናምን ትንሽዬ አማውንት ብትጠቀሙ ለሴቶች የዘረዘርኩትን የጥቅም አይነቶች በሙሉ ለእናንተም የምታገኙ ይሆናል። ለጺምም በእርግጥ ይሆናል። ለጺም ደግሞ ከታጠባችሁ በኋላ 2 ድሮፕ ምናምን በ2 ጠብታ በጺማችሁ ጋር በማድረግ በማሸት የበለጠ የጺማችሁን እድገትን ማፋጠን ትችላላችሁ። ራሰ በራነትን በተመለከተ ጄኔቲካሊ የመጣን ራሰ በራነት አይመልስም። ማለት ዘር ምክንያት የመጡ ራሰ በራዎች በአባቶቻችሁ ራሰ በራ ከሆኑና በዛ ምክንያት እናንተ ራሰ በራ ከሆናችሁ ወንዶች ይህንን የዋይልድ ግሮዝ ሄር ኦይል ምንም ብትጠቀሙ ያንን አይመልሰውም። ግን በተፈጥሮ ምክንያት ያልመጣ ፀጉሩን እንዲሁ ባለመንከባከብ በመሳሳት የመጣ ከሆነ እሱን ለማስተካከል ይጠቅማል። ከዛ በተጨማሪ ደግሞ አስቀድሜ እንዳልኩት ከጺምምና ፀጉሩን ከማሳደግ አኳያ ከሚኖክሲድ ጋር አብራችሁ መጠቀም ትችላላችሁ። ያ ደግሞ የበለጠ ፈጣን ለውጥ እንድታመጡ ይረዳል። ያ ማለት ግን ማወቅ ያለባችሁ በተመሳሳይ ሰዓት በተመሳሳይ ጊዜ መጠቀም አለባችሁ ማለት አይደለም። እኩል ሚኖክሲዲልን አፕላይ አድርጋችሁ ዋይልድ ግሮዝ ሄር ኦይል መጠቀም ይሄ ስህተት ነው። ስለዚህ እንዳትጠቀሙት ማለት ነው። ጀነራሊ ለወንዶችም ለሴቶችም ዋይልድ ግሮዝ ሄር ኦይል የሚጠቅመው በዚህ አይነት መንገድ ነው። ግን ማወቅ ያለባችሁ ነገር ዋናው ወሳኙ ነገር ምንድነው? ፌኩን ግን መግዛት የበለጠ እስካሁን ያወራናቸውን ነገሮች በዜሮ እንደማባዛት ይሆናል ማለት ነው። ኔጌቲቭ ነገሮቹ በጣም ይበዛሉ። ፀጉራችሁ እንዲበጣጠስ፣ እንዲሳሳ፣ ስካልፓችሁ እንዲቆስል ሙሉ ለሙሉ ጉዳትን እንድትሸከሙ ነው የሚያደርገው። በመሆኑም ኦሪጂናልና ፌኩን በደንብ መለየት አለባችሁ። ታዲያ ኦሪጂናልና ፌኩን እንዴት መለየት እንችላለን ካላችሁ በቀጣይ የማሳያችሁ ይሆናል። ማለት ምንድነው በመንገድ ልትለዩ ትችላላችሁ። ኦሪጂናሉ የት ይገኛል የሚሉትን አካትቼ ማለት ነው። ስለዚህ ቪዲዮን እስከመጨረሻው ማየታችሁ እንዳትረሱ። ኦሪጂናልና ፌኩን እንዴት መለየት እንችላለን ካላችሁ ኦሪጂናሉ በውስጡ የተለያዩ ኢንግሪዲየንቶች አሉት እንደ ፌኩ ሙሉ። ታዲያ ኢንግሪዲየንት ሊስቶቹን ስታነቡ ኦሊቭ ኦይል ብሎ የሚጀምር ከሆነ ኦሪጂናል የመሆን እድሉ በጣም ትልቅ ነው። ምክንያቱም ፌኩ ጋር ብዙ ጊዜ ኦሊቭ ኦይል ብሎ አይጀምርም። ሁለተኛው ነገር ደግሞ ምንድነው? ኮንሲስታንሲ ማለትም ልክ እንትኑ ስታፈሱት ማለት ነው። ፕሮዳክቱን ስታፈሱት ኮንሲስታንሲ ጎልደን የሆነ ከለር
እንዲሁም ደግሞ ቲክ የሆነ ከሆነ ኦሪጂናል የመሆን እድሉ ትልቅ ይሆናል። በተቃራኒው ደግሞ ፌኩ ላይ ዋተር የመሆን በጣም ፈሳሽ የመሆን ፎሚ የመሆን ነገር የፎም አይነት ነገር የማምጣት እንትኑ ከፍተኛ ነው። ሽታውን በተመሳሳይ ፌኩ በጣም ሰልፈር አይነት ሽታ ኬሚካል የሆነ ሽታ በጣም ጎልቶ ይሸተትበታል። ስለዚህ እሱን ነገር ኮንሲደር ማድረግ አለባችሁ። ኦሪጂናልና ፌኩ በጣም እያጃገተ ስለመጣ አሁን በጣም ባለሙያዎቹ ናቸው በጣም እየለዩት ያሉት እና ኦሪጂናል ስቶሮች ጋር በመሄድ እና ፕሮዳክቱ የሚሸጥበት ዋናው ካምፓኒ ጋር በመሄድ ብትገዙ ውጭ ያላችሁ ሴቶች እና እንዲሁም ወንዶች በጣም ትጠቀማላችሁ። ግን ኢትዮጵያ ውስጥ ከሆነ ያላችሁት ወንዶችም ሴቶችም ኮሜንት ላይ በማስቀመጠው አድራሻ ብትደውሉ ኦሪጂናሉን በተለይ ደግሞ አዲስ አበባ ከሆነ ያላችሁት የሚያደርስላችሁ ይሆናል ልጁ። ያኔ መስተናገድ ትችላላችሁ። እኛ ስቶር ላይም አለ ማርቲውም ይሸጣል። ስለዚህ ማርቲው ጋር ደውላችሁ ኦሪጂናሉን ፈልጌ ነበር ብትሉም የመውሰድ እድላችሁ ትልቅ ነው። ኦሪጂናሉን ታገኛላችሁ ማለት ነው። ለማጠቃለል ያክል ቅድምም መግቢያ ላይ እንዳልኩት ከተለያዩ ቅባቶች ጋር በማነጻጸር ምን ያክል አሪፍ እንደሆነ ለመናገር ሞክራለሁ። ያ ማለት ምንድነው? ዋይልድ ግሮዝ ሄር ኦይል ከካስተር ኦይል ጋር ሲነጻጸር እንዴት ነው? ዋይልድ ግሮዝ ሄር ኦይል ከሮዝሜሪ ጋር እንዲሁም ይሄ ቅባት ደግሞ ከሚኖክሲዲል ጋር ያላቸው ሪሌሽንሺፕ ወይም ደግሞ ኮምፓሪዥን ምን አይነት ነው የሚለውን አሁን ላሳያችሁ። ኩዊክ የሆነ ኮምፓሪዥን አሁን ልስጣችሁ። ዋይልድ ግሮዝ ሄር ኦይል መሰባበርን ፀጉር የመሰባበር እድልን ለመቀነስ እንዲሁም ደግሞ ሞይስቸር ለማድረግ የራስ ቅል ሞይስቸር ለማድረግ በጣም አሪፉ የፀጉር ቅባት ነው። ግን ይህን ማወቅ ያለባችሁ ደግሞ ኮንሲስተንሲ ማተር ያደርጋል። በደንብ ከተጠቀማችሁት ነው ፈጣን እድገት ልታመጡ የምትችሉት። ሽታው ደግሞ ልክ እንደ ሰው ምርጫ ይለያያል። አንዳንዱ ሰዎች ላይወዱት ይችላሉ፣ አንዳንዱ ሰዎች ደግሞ ይወዱታል። ካስተር ኦይል ግን በተቃራኒው በጣም ወፍራም የሆነ ቴክስቸር አለው፣ በጣም ቲክ ነው። ለዛም የማጣበቅ እድሉ ማለትም አቧራም የመሳብ እድሉ ወይም ደግሞ ሰውን ቆዳ ላይ የመክበድ እድሉም ትልቅ የመሆን እድል አለው ከዋይልድ ግሮዝ ሄር ኦይል ጋር ሲነጻጸር ማለት ነው። ደግሞ ፀጉርን በማሳደግ ረገድ ዊክ የሆነ ነው አቅሙ ከዋይልድ ግሮዝ ሄር ኦይል አንጻር ቶሎ አያሳድግም ካስተር ኦይል ማለት ነው። ሮዝመሪ ኦይል ደግሞ በአንጻሩ ጥናቶች እንደሚያሳዩት 2% ሚኖክሲዲል ነው የተፈጥሮ 2% ሚኖክሲዲል ነው እያሉ የሚያሞካሸት ቅባት ነው። ይሄም ዳንድረፍን ለመከላከል ወይም ደግሞ ፎራፎርን ለመከላከል እንዲሁም ደግሞ ስቲሙሌት ለማድረግ ጠቃሚ የሆነ ቅባት ነው ማለት ነው። ግን ከጆጆባ ኦይል እና ከኦሊቭ ኦይል ጋር ሚክስ በማድረግ ወይ ደግሞ በማቀላቀል ብትጠቀሚ ደግሞ የበለጠ ፈጣን ለውጥ የምታይበት አሪፍ ፕሮዳክት ነው። ሚኖክሲዲል ደግሞ ከሌሎቹ በተለየ ፈጣን ለውጥ ለምታዩበት አሪፍ ፕሮዳክት ነው። በየቀኑ ብትጠቀሙት ይመረጣል፣ እድገትንም ለማየት ከፈለጋችሁ ማለት ነው። ግን ደግሞ ሳይድ ኢፌክትም በጎን አሉት። ይህ ምንድነው? ከተለያዩ ቅባቶች ጋር ግን በመጠቀም ያን ሳይድ ኢፌክት ለመቀነስ መሞከር ትችላላችሁ ማለት ነው። አሁን ግን ጀነራሊ እንዳጠቃላይ ስለ ዋይልድ ግሮዝ ሄር ኦይል ይሄንን ካለ ዘንዳ ማለት የምፈልገውን አንዳንድ ነገሮች አሉ። ማወቅ ያለባችሁ ነገር ምንድነው? የፀጉር እድገት እንዲሁ በቀላሉ የሚመጣ ነገር አይደለም። የተለያዩ ነገሮች ኮምባይን ተደርጎ የሚመጣ ነው። እሱም ኮንሲስታንሲ ይፈልጋል። እንዲሁም ደግሞ የዳይት ጭንቀትሽን መቀነስ እንዲሁም ደግሞ በትክክል መጠቀም መቻልሽን ይፈልጋል ማለት ነው። ታዲያ ይሄ ዋይልድ ግሮዝ ሄር ኦይል እስኪ ቢያንስ 2 ወር 3 ወር ሰተሽው ይሰራል አይሰራም የሚለውን ቼክ ማድረግሽን ግን በፍጹም እንዳትረሺ። ምክንያቱም ጥቅሞቹ በጣም ብዙ ናቸው ከጉዳታቸው አንጻር። በትክክል ብትጠቀሚው እንዴት መጠቀም እንዳለብሽ አሳይቼሻለሁ። እንዴት ብትጠቀሙት ጺማችሁም ፀጉራችሁም እንደሚያድግ ደግሞ ለወንዶች አሳይቻለሁ። ስለዚህ እነሱን ነገር ኮንሲደር በማድረግ ሳታቋርጡ ብትጠቀሙ ደስ ይለኛል። እናንተ ጋር ግን አሁን የምፈልገው ነገር ምንድነው? ዋይልድ ሄር ግሮዝ ሄር ኦይል ተጠቅማችሁ ታውቃላችሁ ወይ? ምን አይነት ለውጥ አያችሁበት? እንዲሁም ደግሞ የተሳሳተ ፕሮዳክት ገዝታችሁ ፌክ የሆነ ፕሮዳክት ገዝታችሁ ምን እንዳጋጠማችሁ ከታች ብታስቀምጡልኝ ሞር ኦሪጂናል ያልገዙ ሰዎች እንዲጠነቀቁ ይሆናል ማለት ነው። ስለዚህ ይህን ቪዲዮ በዚህ ነው የምቋጨው። ኮሜንት እንድታደርግልኝ በመናገር ማለት ነው። ኮሜንት ላይ አድርግልኝ። በቀጣይ ስለምን እንድሰራልሽ እንደምትፈልጊም እሱንም እንዳውቅ ይረዳኛል ማለት ነው። እስከመጨረሻው ስለተከታተልሽኝ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሳሚ ነበርኩኝ ከማርቲው።